ሰላም ጤና ይስጥልኝ። እንዴት ናችሁ? በዚህ ቪዲዮ ይዤላችሁ የመጣሁት ሚኔራል በእርግዝና ወይም ደግሞ ማዕድን። አንደኛው አይረን፣ ሁለተኛው ካልሲየም፣ ሶስተኛው ማግኒዚየም፣ አራተኛው ዚንክ፣ አምስተኛው አዮዲን ነው፣ ስድስተኛው ፖታሺየም፣ ከዛ ሰባተኛው ሴሌኒየም ይባላል። እነዚህ ለሰውነታችሁ በእርግዝና ጊዜ በጣም ኢምፖርታንትና አስፈላጊዎች ናቸው። በቀጣይ የምነግራችሁ እያንዳንዱን ማዕድን በእርግዝና ጊዜ የሚሰጠውን ጥቅም ይሆናል። ከዛ በፊት ግን ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። አንደኛ ካልሲየም ምንድን ነው የሚጠቅመው? አንደኛ የጽንሱ የአጥንት ስሪት በደንብ እንዲሰራ ለማድረግ ይጠቅማል። አጥንት ብቻ አይደለም፣ የጥርስ ፕሮፐርሊ እንዲሰራ የሚያደርገው ከካልሲየም ማዕድ ማለት ነው። ከዛ በተጨማሪ የእናት ቦን ዴንሲቲ ወይም ደግሞ የአጥንት ክምችቱን እንዳይሰሳ በማድረግ ይጠቅመናል ማለት ነው። እንግዲህ በቀን ከ1000 እስከ 1300 ሚሊግራም ማግኘት አለብን። ማክሲመም ዶዙ ከ2500 በላይ መብለጥ የለበትም ተብሎ ይታሰባል። ብዙ ጊዜ የዚህ መገኛዎች ወተትና የወተት ተዋጽኦዎች ናቸው። ወተት፣ እርጎ፣ አይብ ያስፈልጋል። እንዲሁም ደግሞ ይህን ካልሲየም ጎመንና ከቆስጣ ልናገኝ እንችላለን። በተጨማሪ ፎርቲፋይድ ከሆኑ ፕላንቶች ልናገኝ እንችላለን። ራት ካለ የእናቲቱን የአጥንት መሳሳት ሊያስከትል ይችላል። እንዲሁም ደግሞ ያለ ጊዜው ወይም ደግሞ ቀድሞ ወሊድ ሊከሰት ይችላል፣ ፕሪተርም በርዝ የሚባለው ማለት ነው። እና ሌላው ጽንሱን የአጥንት ስሪት በደንብ እንዳይሰራ በማድረግ ይጠቅማል። ከዚህ ውጭ ግን በጣም ሲበዛ ኪድኒ ስቶን ስለሚያመጣ ነው። ካልሲየም ስላለው ይሄ ካልሲየም በአንድ ላይ ተያይዞ ስቶን ይፈጥራልና ኪድኒ ስቶን ሊያመጣ ይችላል። ሌላው ሁለተኛው ኢምፖርታንት የምንለው አይረን ነው። አይረን የደም ማነስ ይከላከላል። በተጨማሪ የእንግዴ ልጁን በደም ሰፖርት በማድረግ ይጠቅመናል። እንዲሁም ደግሞ የጽንሱን ውስጥ ከእናቲቱ ወደ 300 ሚሊግራም አይረን ስለሚሄድ የጽንስ የደም ስሪትን በደንብ የደም ማነስ እንዲሆን ይከላከላል ማለት ነው። ስለዚህ እንዲህ በቀን ከ27 ሚሊግራም ማግኘት አለባት አንዲት እናት። ብዙ ጊዜ ያው ይሄ የሚገኘው ከቀይ ስጋ እንዲሁም ደግሞ ምስር፣ ሽምብራ ልናገኘው እንችላለን። የዚህ እጥረት ካለ ያው የደም ማነስ ይኖራል፣ የድካም ስሜት ሊኖር ይችላል። እንዲሁም ደግሞ እርገቱ የቀጨጨ ጽንስ ሊፈጠር ይችላልና ይሄ በጣም ኢምፖርታንት ነው። አይረን ሲበዛ ኮንስቲፔሽን የሆድ ድርቀት ነው ሊያስከትል ይችላል። ከዛ ውጭ ችግር የለውም። ሶስተኛው የማዕድን አይነት ማግኒዚየም ነው። ማግኒዚየም ብዙ ጊዜ የሚጠቅመን ያው ጡንቻ አካባቢ ድካም ስሜትና ቁርጠት ሊሰማን ይችላል። ከዛ ውጭ ያለ ጊዜ ወሊድ ሊያስከትል ይችላል። ይሄ በቀን ቢያንስ ከ350 እስከ 400 ሚሊግራም ማግኘት አለባቸው ተብሎ ይታሰባል። ይሄ ብዙ ጊዜ ከለውዝና እንዲሁም ከጥራጥሬ ምግቦች ልናገኝ እንችላለን። ከስንዴ ልናገኝ እንችላለን። እንዲሁም ደግሞ ከአቮካዶና ከባናና ወይም ደግሞ ከሙዝ ልናገኝ እንችላለን። ብዙ ጊዜ የጡንቻ ህመም ስሜት፣ የደም ግፊት እንዲጨምር ሊያደርግ ይችላል። ስለዚህ ማግኒዚየም ብዙ ጊዜ የምናገኘው ከለውዝ፣ ከጥራጥሬ ለምሳሌ ከጤፍ፣ ከስንዴ እንዲሁም ደግሞ ከሙዝና ከአቮካዶ እናገኘዋለን ማለት ነው። ስለዚህ አንዲት እናት እነዚህ ነገሮች ብታገኝ ይመረጣል ማለት ነው። አራተኛው አዮዲን የሚባል አንድ ጽንስ ለአእምሮ ዴቨሎፕመንት ያስፈልጋል። እንዲሁም ታይሮይድ ለሚባለው ይሄ ለእንቅርት ለሱ እድገት ያስፈልጋል እና ለሱ ስራ ማለት ነው ፈንክሽን። ምክንያቱም ለሰውነት ሜታቦሊዝም በጣም ስለሚጠቅም ይሄ እንቅርት የሚባለው ለሱ ያስፈልጋል። እንግዲህ ይሄ የምናገኘው ከአዮዲናይዝድ ሳልት ነው የምናገኘው። ከዛ በተጨማሪ ከአሳ እናገኘዋለን። እንዲሁም ደግሞ ከወተትና ተዋጽኦቹ እንዲሁም ከእንቁላል እናገኘው። የዚህ እጥረት የጽንሱ ዴቨሎፕመንታል ዲሌይ ሊያስከትል ይችላል። እንዲሁም ደግሞ እንቅርት እንዲኖር ሊያደርግ። ሌሎቹ ሴሌኒየም እና ፖታሺየም እንዲሁም ዚንክ በጣም ለሰውነታችን ኢምፖርታንት ናቸው። እነዚህም ብዙ ጊዜ ያው ከአሳ እናገኝ እንችላለን፣ ከእንቁላል እንዲሁም ደግሞ ከባናና፣ ከድንች እናገኛቸዋለን፣ አቮካዶ፣ ከነዚህ እናገኛቸዋለን እና በጣም ጠቃሚ ናቸው ለሰውነታችን። እንዲሁም ደግሞ የደም ግፊት እንዳይጨምር በማድረግ ይጠቅማል። ሚኔራል በምንወስድበት ሰዓት ብዙ ጊዜ ወተትና ከወተት ተዋጽኦ፣ ከአትክልት፣ ከፍሩት እናገኛቸዋለን እና እነዚህ ምግቦች በምንመገብበት ሰዓት ብዙ ጥቅም አለው ማለት ነው። ብዙ ጊዜ እነዚህ ምግቦች ማግኘት ያልቻል ፕሪናታል ቢወስዱ ይመረጣል። ምክንያቱም እነዚህ ማዕድኖችና ቪታሚኖችን አብሮ ስለሚይዝ ማለት ነው። ለዛሬ ይህን ይመስላል። አመሰግናለሁ።